አሳዩኝ። እኔ ያሳየውልሽ የክስሽን ወረቀት። ሄዱ መቼ ነው ያንቺ ክስስ በሏት፣ ጠይቋት ጋይስ። አይ ስዌር ያንቺ ክስስ መቼ ነው? ሃውዝ ዩር ክስ በሏት። ዱ ዩ ሃቭ ሎየር? እየቀባጠረች ነው። ወይኔ ጉዴ! ቆይ በሌላ ገብቼ ላዳምጣት። ቆይ ወይት ቆይ ሌላ አካውንት እንደነገጠች አይደለ? ወይኔ እዚህኛው ላይ አይደለም። ጋይስ አረ በሁለቱም ነው እንዴ እንትን ያለችኝ ብሎክ ያደረገችኝ? አይድሌ ሁሉንም ነው እንዴ ብሎክ ያደረገችኝ? ምን አለች ጋይስ? ምን አለች? እንትና ፋኒ ምሳ ያመጣልሻል ያለሽ ዘመድ እሱ ብቻ ነው። አንቺ ከተከሰስሽ ግን እሱ የት ልሄድ ነው? አባህና የት ልሄድ ነው? ጉድሽ ፈላ። ቆይ መጣው what is the name? የኖቤል ባለቤቶች ስለሆኑ ፒስፉል የሆኑ ሰዎችን ወረቀቱ ሲሰጡ በትክክል ነው የሚሰጡት። ወንጀለኛ ስትሆኑ ደግሞ አገራቸው ላይ አያስቀምጧችሁም። እንደዚህ አይነት ነገር ግዴታ ምንድነው? እሷን የተከሰሰችው በምን እንደተከሰሰች ልንገራችሁ። የራሷ ልጅ ሆሞሴክሹዋል ስለሆነ ሆሞሴክሹዋሎችን አቢዩዝ የምታረግ ከሆነ ልጇን ትቀማለች። ፈርስት ዋን። ምክንያቱም የልጇን ሆሞሴክሹዋል መሆን አትቀበልም። አንድ በሱ እንዴት እንደሄዱባት። ምክንያቱም እዚህ እነ ጆርዲን ምናምን ስታወግዝ ጋይስ ቤቷ ውስጥ ታቅፋ የተቀመጠችው ልጇን ነው። አሁን ልጇ አውቶማቲክ ምንድነው ለህይወቱ ታሰጋዋለች። አንድ በሱ በሉ። ሁለት ባለሀብቶችን ካምፓኒያቸውን እየጠራች ነው ስትሳደብ የነበረው። ሁለት ሶስት ህፃናቶችን አቢዩዝ በማድረግ አራት የብልግና ፎቶ ዩቲዩብ ላይ በማውጣት በማስፈራራት ኢትዮጵያ ድረስ። አቤት በኢየሱስ ስም 15 ክስ ነው የተከሰሰችው። 15 ክስ ማስረጃ እንኳን ምናምን እንኳን ይኸው በቃ ባንዴ ነው ታታታታ ያለባት። ታታታ እናንተ የ24 ሰዓት ሰው ክሰሱ። የእሷን ጉድ ብታዩ እኛ ጋር ራሱ የደረሰው ወረቀት ብታዩ ወየ አሁን ትኬት ቆርጠን ልንመጣ ነው። መቼ ነው እንትንሽ ፍርድ ቤትሽ? ጠበቃሽስ ምን ሰጠሽ መልስ? ሸንታለች አልኳቸው፣ አርታለች። እኔ አይ ቲንክ የሆነ ራሷ ህይወት እንደሰለቻት እንዴት ታስታውቃለች ከምትናገረው። አሁን ህይወት እኮ ቀዝቅዛለች እኮ ቀዝቅዛለች። ደግሞ የድንቁሯና የድንቁር የምትኖረው ሰው ቤት ነው። በራሷ ቤት ውስጥ አይደለም የምትኖረው፣ በሌላ ሰው በተመዘገበ ሰው ቤት ውስጥ ነው የምትኖረው። እንዴት ፖሊስ እንዴት ራሱ አጣድፎ እንዳገኛት ያ ራሱን እንጃ። ሳያስጠይቃት ይቀራል ብላችሁ ነው? እቺ ሌባ የዩቲዩብ ገቢዋ በሉ ታክስ አትከፍልበትም። ኤርፖርት ውስጥ የተወሰነ የ400 ይሄ ሚኒ ጆፕ የለም እንደዛ ብቻ ነው የምትሰራው። ነጭ ቅማል ነይ ታሪክሽን ይኸውልሽ፣ ስላንቺ ህይወት ታሪክ። ሁለተኛ ነገር እስከዛሬ ድረስ እዛ ሀገር ስትኖር እሰራለሁ ትላችኋለች። ስራ አልነበረም፣ ቴራፒ ነበረ የምታረገው ከልጇ ጋራ። ልጇ እንደዚህ አይነት ችግር አለብኝ ስለተባለ እና በጣም ብቸኛ ነው። ወይኔ ስለ ልጇ ደግሞ ልንገራችሁ። ልጇ ራሱ ከሰው ጋራ ምናምን አይገናኝም፣ ሰው ጋር አይገናኝም። ግንኙነቱ ከሷ ጋር ብቻ ነው። በዚህ ባለበት ነገር ውስጥ በጣም ነው የሚሰማው። እና ይዛኔ ስራ ነኝ የምትላችሁ እሱ ቴራፒ እያደረገ ነው ልጁ ማለት ነው። የሆነ ችግር አለበት ከዚህ ውጪ። አሁን እሷ ደግሞ እዚህ ትወጣና ያ ሆሞሴክሹዋል እንትኖችን ትሳደባለች። ስለዚህ ራሷ ናት አቢዩዝ የምታደርገው። 4 ሁማን ራይት በሱም ተከሰሻል በሊቢያ ጉዳይ
ገደል እንደምትገቢ ነው በቃ ገደል ያ ገደል ሄለን ነጭ ቅማል እኛ ስንት ወራችን ነው አንቺን ከከሰስንሽ እግዚአብሔር አመጣው ደግሞ ስንት ስንል የምንተዋወቅ ሰዎች አፈር ከድሜ ይቅርታ ብትፈልግ ምን ብትል ለተወሰኑ ሰዎች ይቅርታ ልጠይቅ ስትል ኖ ተባለች ኖ አንቺ መቃብር መግባት ካለብሽ መቃብር መግባት አለብሽ አሏት። የኛማ የኢንተርኔት ስድብ ነው ተብሎ ያወራችንን እየበላን ነበር። ሄደች ወደ አምላኳ ሄደች። አንቺ ቀዳዳ ውሸታ ስለ ራስሽ አውሪ፣ ስለ ራስሽ ስለተከሰስሽው ያው መግቢያ መውጫ አታለች እኮ። እስቲ ዛሬ ስለኔ ነው የምታነሳው። ዛሬና ትናንትና ስለኔ አሁን ማክሰኞ ነው ቀጠሮ አለሽ። ሄለን ነጭ ቅማል በግብዳው ተከሳለች ሰዎችን በማዘዋወር። ኖርዌይ ደግሞ ቀላል ሀገር አድርገሽዋል። ዲፖርት ነው የሚያደርጉሽ። ዲፖርት እነሱ ጣጣ የላቸውም። ወረቀት ቀምተው ነው ዲፖርት የሚያደርጉት። አይደለም ወረቀት ኖሮሽ እንኳን ወረቀት ሳይኖርሽ የ2 ዓመት የ3 ዓመት ሰገጫ ዜግነት እንኳን ቢሰጡሽ ገንጥለው ነው የሚወስዱሽ። ለምን ስትሰማኝ ላስተን ነጭ ቅማል ደግሞ ስሟ ደግሞ ሄለን አይደለም። ቆይ ስሟ ማን ነበረ? ወይ እዚህ ላይ ነው ያለኝ ስሟን ትክክለኛ ስሟን ልንገራችሁ። መሰረት ነው ምናምን መሰረት ዱርባ ምናምን ሄለን እኮ አይደለም ስሟ ትክክለኛ። ከኩይን ጋር ተደምሬ የበለጠ ደግሞ እንዳላሳብድሽ ያው በጣም ነው ማሳብድሽ። በጣም ዘና ብዬ ማሳብዳችሁ ሰዎች ብትኖሩ አንቺ ዮኒ ማኝ እብደታችሁን ሰርቲፊኬት የምሰጣችሁ እኔ ነኝ። ያው በጣም ዘና ብዬ ሪከርድ አድርጉት ጋይስ የዩቲዩብ ልጆች። ከዛ ሙሉ ሪያክሽን እናደርግበታለን። እከካም ልቃሚ ወላ አንቺን ሆነ የመሳሰላችሁን እተፋባችኋል። ሚዲያ ላይ እስከመጣ ከገማኸኝ ትገማለላለህ። መጥፋት ከፈለኩ ቱ ብዬ ተፋባለሁ። ዛሴት ምራቄ አንተ ላይ አርፏል። I have freedom of speech። ወላ አንቺ ወላ ምናምን እንኳን አንቺ ጭቧ ሳራ ወይም ደግሞ ሀድሽ የምትባለው ቆርቆ እንዳሮጊት በጣም ንዴቷ እንዲበስባት ነው እየመጣው መታፋባት። that much I have confidence። yeah that much ቡቺ ላይ የመጣው መታፋው እዚህ የምታውቀኝ ዘመዷ እንኳለች መጥቼ እንደዚህ መታፋባት የምታውቀው ዘመድ ምን አባቷ ታመጣለች? ማናት እሱ? ያ ገብቶሻል? ዛሴ ምድረ ብጉንጃ ሙላ ቡሊና ብጉንጅ ለይታችሁ ወቁ። ባለጌ ዲስከስ ታደርግበታል። አይ ጀስት ዲስከስ ኦን ባለጌ ኢሹ። ያ ዛሴት 7 ሰዓት አለን። ልውጣ ወይስ ልቀመጥ? ምን ታስባላችሁ? ልውጣ ወይ ልቀመጥ? 8 ሰዓት